የቱርክ ድራማዎች በመላው ዓለም እንዲሁም በሀገራችን ኢትዮጵያ በቃናና በሌሎች ቻናሎች ታይተው የብዙዎች ልብ መማረካቸው ይታወቃል። ነገር ግን በስክሪን ላይ የምናያቸው እነዚህ ውብና ክህሎት ያላቸው ተዋናያን ከካሜራ ጀርባ ያለው እውነተኛ ማንነታቸውንና ሃይማኖታዊ ህይወታቸው ምን ይመስላል? ቱርክ በምስራቅና በምዕራብ ባህል መካከል የምትገኝ አብዛኛው ህዝቧ ሙስሊም የሆነባት ነገር ግን መንግስቷ በህገ መንግስት ሃይማኖትና መንግስት የተለያዩበት ሀገር ነች። ዛሬ በብዙዎቻችን ዘንድ ተወዳጅ የሆኑትን አስሩን የቱርክ ሴት ተዋናያን ሃይማኖታዊ ማንነትና የግል ህይወት ከቁጥር 10 ጀምሮ እስከ ቁጥር 1 ድረስ በጥልቀት እንፈትሻለን። በተለይ ቁጥር 1 ላይ የምታገኙት ተዋናይት ስለ እምነቷ ያላት አቋምና የእውነተኛ ህይወት መንገዷ በእርግጥም ይገርማችኋል። ዝግጁ ከሆናችሁ ላይክ እና ሰብስክራይብ አድርጋችሁ እስከ መጨረሻው አብራችሁን ዝለቁ። ቁጥር 10 ደረጃ ላይ የምታገኙት በጎልደን ቦይ ድራማ ላይ በሴራን ገጸ ባህሪ ዓለም አቀፍ ዝናን ያተረፈችውን ወጣቷ ተዋናይ አፍራ ሳራቾግሉ ነች። አፍራ የተወለደችው በባሊከሲር ቱርክ ሲሆን ያደገችው ከሙስሊም ቤተሰብ ነው። አፍራ ሙስሊም ነች። ይሁን እንጂ እንደ አብዛኞቹ የቱርክ ወጣት ትውልድ ተዋናያን እምነቷን በግል ህይወቷ የምትጠብቅና ዘመናዊ የህይወት ዘይቤን የምትከተል ሴት ነች። ዘጠነኛ ኤልቺን ሳንጉ። በቁጥር 9 ላይ በኪርልስ አስኪ የፍቅር ኪራይ ድራማ ላይ በዴፍኒ ገጸ ባህሪ የምናውቃት ቀይ ጸጉሯ ኤልቺን ሳንጉን ትገኛለች። ኤልቺን በኢዝሚር ከተማ ከሙስሊም ቤተሰብ የተወለደች ብትሆንም በቃለ መጠይቆቿ ላይ እንደሚታወቀው ሃይማኖታዊ ህጎች ጥብቅ አቋም የላትም። ኤልቺን እምነት የሰው ልጅ የግል መንፈሳዊ ጉዞ ነው ብላ የምታምንና ነፃ ሴኩላር አስተሳሰብ ያላት ተዋናይ ነች። ስምንተኛ መርየም ኦዝሊ። በቁጥር 8 ደረጃ ላይ የምታገኟት በማግኒፊኬሽን ሴንቸሪ ሱልጣን ድራማ ላይ እጅግ የገነነችውን ሜሪየምን ነው። የሜሪየም አባት ቱርካዊ ሙስሊም ሲሆን እናቷ ደግሞ ጀርመናዊ ክርስቲያን ናት። ጀርመን ያደገችው ሜሪየም ሁለቱንም የእስልምናና የክርስትና ባህሎችን አክብራ አድጋለች። እሷ ራሷን በየትኛውም ጠባብ ሃይማኖታዊ ወሰን ውስጥ የማታስገባ ነገር ግን ፈጣሪዋን የምትወድ መንፈሳዊ ሰው እንደሆነች ትናገራለች። ሰባተኛ ዴሚት ኦዝደሚር። ቁጥር 7 ላይ የኤርሊ በርድና አዳም ፈርሃ ኮከብ ዴሚት ኦዝደሚር ትገኛለች። ዴሚት የተወለደችው በኮካይል ሲሆን የክርስትና እምነት ተከታይ ነች። ዴሚት የቱርክ ባህላዊና ሃይማኖታዊ በዓላት ከቤተሰቧ ጋር የምታከብር ሲሆን በሙያዋ ደግሞ ዘመናዊና ነፃ የሆነ የጥበብ መንገድን ትከተላለች። ስድስተኛ በርጉዜል ኮሬል። በቁጥር 6 ደረጃ ላይ በካራዲያና ወንደርድሎቭ ድራማዎች የምናውቃት የሃሊት ኤርገንጂን የሱልጣን ሱሌማን ባለቤት በርጉዜል ኮሬል ትገኛለች። በርጉዜል ከታዋቂው የቱርክ ሙስሊም ቤተሰብ የተወለደች ስትሆን እሷም እንደ አብዛኞቹ የኢስታንቡል ተዋናያን በባህል ሙስሊም ስትሆን እምነቷን በግል ህይወቷ አክብራ የምትኖር ነገር ግን ለማህበራዊ እኩልነትና ለሴቶች መብት በግልጽ የምትሟገት ዘመናዊት ሴት ነች። አምስተኛ ፌሪዬ ኤቪቼ። ቁጥር 5 ላይ የቡራኮስቺቪት ካምራን ባለቤትና የካልኩሽ ኮከብ ፌሪዬ ኤቪቼ ትገኛለች። በጀርመን የተወለደችው ፌሪዬ የእስልምና እምነት ተከታይ ነች። ፌሪዬ ከቤተሰቧ ያገኘችውን ባህላዊና ሃይማኖታዊ እሴቶች አጥብቃ የምትይዝ ሲሆን በግል ህይወቷም ለቤተሰቧና ለእምነቷ ከፍተኛ ቦታ የምትሰጥ ተዋናይ ነች። ወደ ቀጣዩ ከማለፋችን በፊት ቪዲዮን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። 3 ሰከንድ ልስጣችሁ። ሰብስክራይብ የምትለዋን ንኳት።
አሁን ወደ ቀጣዩ እንለፍ። አራተኛ ሃንዴ ኤርቼል ቁጥር 4 ደረጃ በሴንት ካልቻፒ ሎቪስ ኢን ዘ ኤር ድራማ በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ አድናቂዎችን ያተረፈችውን ሃንዴ ኤርቼል ትገኛለች። ሃንዴ የክርስትና እምነት ተከታይ ስትሆን በበርካታ ዓለም አቀፍ መጽሔትና ድረገጾች ዘንድ ከታዋቂና ውብ ክርስቲያን ሴት ተዋናዮች ተመድባ የምትገኝ ሲሆን እሷም ዘመናዊና ሴኩላር የህይወት መንገድ አላት። Caralho, vem socando, vai caralho, socando, vai caralho, vem socando, vai caralho. ሶስተኛ ነስሊያን አታጉል ቁጥር 3 ላይ የካራሳቫዳ ኢንድረስሎቭ እና ሳፍሪኪዝ ኮከብ ነስሊያን አታጉል ትገኛለች። የነስሊያን እናት የቤላሩስ አባቷ ደግሞ የቱርክ ተወላጅ ናቸው። ነስሊያን ከሙስሊም አባቷ ባህል የተነሳ በባህል ሙስሊም ብትሆንም ከመንፈሳዊና ከነጻነት ጋር ጠንካራ ትስስር ያላት እምነትን በራሷ መንገድ የምትረዳ ልዩ ተዋናይ ነች። ሁለተኛ ሃዛል ካያ በቁጥር 2 ደረጃ ላይ በአዳን ፈሪሃ በኢትዮጵያ ፈሪሃ በመባል በሚታወቀው ፊልም የምናውቃት ሃዛል ካያ ትገኛለች። ሃዛል ከክርስቲያን ቤተሰብ የተወለደች ስትሆን በግል ሕይወቷ ክርስቲያን ነች። ሃዛል በቱርክ ውስጥ ለሴቶች መብት፣ ለሃይማኖት ነጻነትና ለሴኩላሪዝም የመንግስትና ሃይማኖት መለያየት በግልጽና በድፍረት የምትሟገት ጠንካራ ተዋናይ ነች። እናም በቁጥር 1 ደረጃ ላይ የምታገኙት የቱርክ የፊልምና የድራማ ንግስት ቱባ ቢዩስቱን ነው። በካራፓራስ ቁር ፍቅርና በኬዘር ቬስ ጉዝል ፍቅር ከበቀል ድራማ ላይ የብዙዎቻችን ልብ የሰረቀችው ቱባ የተወለደችው በኢስታንቡል ከሙስሊም ቤተሰቦች ነው። ቱባ የእስልምና እምነት ተከታይ ብትሆንም እጅግ ዘመናዊ የዩኒሴፍ የበጎ አድራጎት አምባሳደርና ለሰብአዊ መብቶችና ለሃይማኖታዊ ነጻነት ትልቅ ቦታ የምትሰጥ ተዋናይ ነች። Sen anneye baktığında güzel bir kadın görmüyor musun? Hayır. በአጠቃላይ ሲታይ አብዛኞቹ የቱርክ ሴት ተዋናያን ከሙስሊም ቤተሰቦች የተወለዱ ቢሆንም የቱርክ ህገ መንግስት ሴኩላር በመሆኑ ምክንያት እምነታቸውን በግል ህይወታቸው እየጠበቁ ዘመናዊና ነፃ የህይወት ዘይቤን ይከተላሉ። ከዚህ በፊት የሰራነው የቱርክ የወንድ ተዋናዮች ሃይማኖት የሚያሳየውን ቪዲዮ ካላዩት ከላይ በሚመጣው ካርድ ወይም ዲስክሪፕሽን ላይ ያለው ሊንክ ተጭነው ይመልከቱ። ሰብስክራይብ በተኗንም መጫናችሁ እንዳትረሱ።